መነሻው የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል መነሻው። ወደ ክርስትና ስትመጣ የትኛውንም ያህል የተማርክ ሊቀ ሊቃውንት ብትሆን ሁሉንም ነገር እንደ አዲስ ሀ ብለህ ትጀምራለህ እንጂ ካለህበት አትቀጥልም። ከዜሮ ትጀምራለህ እንጂ ከመሃል አትጀምርም። የ40 እና የ60 ዓመት ጎልማሳም ብትሆን ከ40 እና ከ80 ቀን ሕፃን ጋር እኩል ነው። ጸሎቱ አንድ ነው፣ የተለየ አይደለም። ያው ነው። ይሄ ሰው ትልቅ ሰው ነው፣ እድሜው ከፍ ያለ ነውና እንደው የተለየ ነገር እናርግለታል። የሚጠመቅበትም ውሃው ያው ነው፣ ቅባሜሮኑም ያው ነው፣ ካህኑም ያው ነው፣ ዲያቆኑም ያው ነው። የተለየ ነገር አይደረግልህ። አንተም እንደ ሕፃኑ እንደ 40 ቀኑና እንደ 80 ቀኑ ሕፃን የምትወለደው ማለት ነው። ከመሃል አትጀምርም። የ40 እና የ60 ዓመት ጎልማሳም ብትሆን ከ40 ቀን እና ከ80 ቀን ሕፃን እኩል ነህ። ያለ ክርስቶስ የሰበሰብከው ዕውቀትና የገነባው ማንነት ሁሉ አይጠቅምህም። ኒቆዲሞስ የታወቀ የአይሁድ መምህር፣ በዕድሜም የሸመገለ አረጋዊ መምህር ነበር። እጅግም ስመጥር የነበረ መምህር ነው። ኒቆዲሞስ ወደ ኢየሱስ ሲመጣ የፕሮፌሰርነት ማዕረግ እንደሚያገኝ እርግጠኛ ሳይሆን አይቀርም። ምክንያቱም የሰው ምሁር ነው። አሁን የሚያስፈልገው የመጨረሻ የማዕረግ ጉዳይ ነው። ስናየው እንዲህ ማለት ነው። ምንም የጎደለው ነገር የለም። ግን ደግሞ በክርስቶስ ዘንድ ደግሞ ይህ ሰውዬ ገና ነው፣ ያልተፈጠረ ፍጥረት ነው። ኢየሱስም ኒቆዲሞስን እንደገና በአዲስ መጀመር አለብህ፣ መወለድ አለብህ። እዚህ ሁሉም ነገር የሚጀምረው በመወለድ ነው አለው። ኒቆዲሞስ መልሶ ምን ማለት ነው? ሰው ካረጀና ከሸመገለ በኋላ እንዴት ወደ ኋላ ተመልሶ ሊወለድ ይችላል? ይልቁኑ አሁን ካለሁበት ብንቀጥል አይሻልም አለ። ኢየሱስ መቀጠል የሚባል ነገር እዚህ አይሰራም። እዚህ የሚሰራው መጀመር ነው። እዚህ አፍርሰን እንጀምራለን እንጂ ጅምሩን አናስቀጥልም። ይገባችኋል? ኢንጂነሮችን ታውቃላችሁ? አፍርሰው የሚጀምሩ ታውቃላችሁ? ኢየሱስ ክርስቶስ ሌሎች ኢንጂነሮች በሰሩት ላይ መጥቶ የሚያስቀጥል አይደለም። ያንን ፍርስርሱን አውጥቶ መሰረቱ እሱ ነው። ማንም ቢመጣ ግን ኢየሱስ ክርስቶስ በመሰረተው ላይ ይሰራል እንጂ እሱ ሊመሰረት አይችልም። መሰረቱ ክርስቶስ ነው። የትኛውም መምህር ቢመጣ፣ የትኛውም አገልጋይ ቢመጣ ክርስቶስ በሰራው ላይ በዛው ላይ ይቀጥላል እንጂ አዲስ መሰረትን ሊመሰረት አይችልም። ክርስቶስ ግን በማንም መሰረት ላይ አይሰራም። እሱ ራሱ መሰረት ስለሆነ ማለት ነው። እዚህ አፍርሰን እንሰራለን እንጂ ጅምሩን አናስቀጥልም አለው። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። ከመስራት በፊት የማዕዘኑን ድንጋይ ማኖር አለብህ። የማዕዘን ድንጋይ በሌለበት የተሰሩ ቤቶች ሁሉ ይፈርሳሉ። ሕገ ወጥ ቤቶች አይታችሁ ከሆነ የማዕዘን ድንጋይ የላቸውም። ማንኛውንም ቤት ስትሰራ መሐንዲስ ይመጣል፣ የማዕዘን ድንጋይ ያኖርልሃል። ከዛ አልፈ ከሰራ መሐንዲሱ አፍርስ ነው የሚልህ። ምክንያቱም ከድንበር አልፈሃል። ያለ ክርስቶስ የሰራ ሁሉ ሕገ ወጥ ነው፣ ድንበር አልባ ነው። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ሰው አይደለም የሚለው። ልባም ሰውን ይመስላል። ንፋስም ነፈሰ፣ ጎርፍም መጣ፣ ዝናብም ዘነበ፣ ያንን ቤት ገፋው አልወደቀም። ለምን? በዓለት ላይ በማዕዘን ድንጋዩ ራስ መሰረት ስለተሰራ። የማዕዘን ራስ ድንጋይ ኢየሱስ ነው። ከመስራት በፊት የማዕዘኑን ድንጋይ ማኖር አለብህ። የማዕዘን ድንጋይ በሌለበት የተሰሩ ቤቶች ሁሉ ይፈርሳሉ። መወለድ የሁሉም ነገር መሰረት ነው። ሕይወት በመወለድ ይገለጣል። ያልተወለደ አያድግም። ጥምቀት መወለድ ነው። ፍጥረታዊው ሰው በጥምቀት ይቀበራል። መንፈሳዊው ሰው በጥምቀት ይገለጣል። ማንም ሰው ከመወለዱ በፊት ያለው ማንነቱ ፍጥረታዊ ማንነት ይባላል። ስንወለድ መንፈሳዊ ማንነትን የምንይዘው ስጋ ብቻ ነው። ያ ማለት ነው ከመጠመቃችን በፊት ያለው ማንነት ሰዎች ነን፣ ግን ስጋ ብቻ ነው። በጥምቀት ይቀበራል። መንፈሳዊ ሰው በጥምቀት ይገለጣል። ጥምቀት መቃብርም ነው። አሮጌውን የምንቀብርበት ማለት ነው። አሮጌው አዳም ይቀበራል። ትንሣኤም ነው። አዲሱ ሰው የሚነሳበት ነው። በጥምቀት ይፈጸማል። በጥምቀት ይጀመራል። አሮጌው ሰው በጥምቀት ይፈጸማል፣ ያበቃል፣ ያከትምለታል። አዲሱ ሰው ደግሞ በጥምቀት ይጀምራል ማንነቱን ማለት ነው።
አሮጌው በጥምቀት ይወገዳል፣ አዲሱ በጥምቀት ይገለጣል። በጥምቀት ይወገዳል፣ በጥምቀት ይገለጣል። የመንፈሳዊው ዓለም መግቢያ በር ጥምቀት ነው። ጥምቀት ከሌለ በር የለም። ጥምቀት የአዲሱ ቤተሰብ አባልነት መታወቂያ ነው። ልጅ ከሆንክ የአባትህን የመውረስ መብት አለህ። መወለድ መብትን ያጎናጽፋል። ከኔ ጋር ናችሁ? መወለድ መብትን ያጎናጽፋል። ስትጠመቅ የቤተሰብ ለውጥ ታደርጋለህ። ስትወለድ አዲስ ዜጋ ስለምትሆን አዲስ መንግስት፣ አዲስ ማህበረሰብ፣ አዲስ ቋንቋ፣ አዲስ ባህልን ትቀላቀላለህ። በቃ ሁሉም ነገር በአዲስ ይጀምራል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንቶስ 5:17 ጉዳዩ የመሻሻል ጉዳይ አይደለም። እግዚአብሔር አሮጌውን አስወግዶታል እንጂ አላሻሻለውም። ሸክላውን እየጠገነ ሳይሆን ሸክላውን ዳግም እየሰራ ነው። ሸክላ ሰሪ ታውቃላችሁ? የተሸነቆረ ሸክላ ይመጣና እንስራ ሰባራ እያለ ይሰራል። እንደዛ አይደለም እኛ የተሰራ ነው። ሰባራችን አለም የተጠገም ሙሉ እግዚአብሔር አፍርሶ ነው የሰራ። አሮጌውን አስወግዶታል። አዲሱ ማንነት ነው የተገለጠው ማለት ነው።